እባካችሁን ፍቅረኛ አድርጋችሁ የምትይዙ ሰውዬ ማንነቱን እወቁ። ብሔሩን ከምታጠኚ ያለው ቤትና መኪና ከምትጎረጉሪ እምነቱ ላይ ያለውን አቋም ለይ። እሱ ነው የሚበጀው። የቤት የቁሳቁስ የመልክ የምናምን የገንዘብ ቁሳቁስ ያቆርቆሮ በኋላ ይመጣል። ዥቡ ብላችሁ አትግቡ። ይሄ የሶደሬ የውሃ ገንዳ አይደለም። በአናተ ሄደት ይዘቀዘቃለን። እና መጠንቀቅ አለባቸው ኦርቶዶክሳውያን። ዝም ብላችሁ ዘው አትበሉ። ከማጋ ነው መውለው? ከማጋ ነው መዝናናው? ከማጋ ነው እያወሩ ያሉት? ማነው የትዳር አጋሪ? ይህ መማር አለባቸው። ባለፈው ናታኔ ማስተምራለች አለ። የህይወቷ ታሪክ ያስተምራል። ስንት ነገር ትበረብሮ ነው እንዲህ ሴቶች። ለምን የዘንድሮ ሴቶች ሰነፋችሁ? ስለ ትዳር አጋርሽ ምንነት፣ ስለ ጩኛሽ ምንነት በሌላ ሰው በጓደኞቹ ምናምን ቼክ ታደረግ የለ ከማጋ ይውላል ከማጋ ይሄ ሁሉ ቼክ ስታደረግ እንዴት ልጁን አቋም እንዴት ማወቅ ቼክ ያታደረግ? ይሄ አይጠናም እንዴ? በኦርቶዶክሳዊ እምነቱ ላይ በሃይማኖት ያሉ ጥንካሬን አትፈትሽም? በሌላ ሰው እያስጠናሹ አይደለም። ልጁ የት እንደሚውል አንቺ ላይ እንዳልደረበ አንቺን እንደተጨማኝ ማቆያ እንዳላደረገች ለጊዜነት እንዳልፈለገች የምትፈትሹ መፈተኛ መንገዶች ሁሉ እያሉ ያለበትን የእምነቱ አቋም መፈተሽ እንዴት አንዱ አካል ለምን አልሆነ? እና ነገር ሁሉ ካለቀ በኋላ ጭልጥ ብለሽ ከገባሽ በኋላ እልም አለ ባቡሩ። በቃ የለም። እና እንደዚህ እንዳይሆን የእህታችን አሁንም የእህታችን ታሪክ ያስተምራል። ጥንቃቄ አድርጉ። ይደርሳል፣ የትም አይኬድም። ባል የሚጠፋ መስሏችሁ ከሆነ ስህተት ነው። ወንዶችም ሚስት የሚጠፋ መስሏችሁ ከሆነ ስህተት ነው። ይሄ የሚገኘው ከእግዚአብሔር ነው። በለከፋም አይደለም፣ ግሮሰሪም አይደለም የሚገኘው፣ ናይት ክለብም አይደለም፣ ቃሪያ ሱስ አደረክም አይደለም፣ የምናምን ስላልክ አይደለም፣ ኮፍያ ዝር ፎቶ ስለነሳ በጥቁር መነጽር ስለተነሳ አይደለም፣ ከ30 ሴት ጋር ቻት ስለምታደርግ አይደለም። እንደዛ አይደለም። የሚገኘው ከእግዚአብሔር ዘንድ ነው። እና አጓጉል የሆነ በመልክ ምናምን አይመጣም። የሚሰጠው እግዚአብሔር ነው። የሚጠየቀው እግዚአብሔር ነው። የትም አይጠፋም። አይዟችሁ። እነዚህ ስጋት አይግባችሁ። ከእግዚአብሔር ጋር ብቻ ያላችሁ ግንኙነት አስተካክሉት። እሱ የድሮ የትዳር አጋር አይመጣም። አጉል ተጽዕኖ ቤተሰብ ደግሞ ልጆቻችሁ ላይ አታሳድሩ። እህቶቻችን አላግባብ ቦታ እየከተተ ያለው ቤተሰቦች ናቸው። አዲስ ነገር የለም፣ እጮኛ ላሽም፣ ዘንድሮም ጓደኛ የለሽም፣ ዘንድሮም አታገቢም፣ እገሌ ከወለደች፣ እገሌቱ ካገባች፣ እገሌ ሁለተኛ ደገመች። አታሳቋቸው ልጆቻችሁ። ከየት ታምጣው ይሄንን? ምንድን ነው ራቁት ፎቶ መላላክ ማለት? ይሄ እኮ ግልጽነት አይደለም፣ ይሄ ግልብነት ነው። ከዛ ማስፈራሪያ ነው። እምቢ ካልሽኝ፣ እምቢ ካልከኝ ይህን ፎቶ ለቀዋለሁ፣ ይህን ፎቶ ለገለ ያሳያለሁ እና በጣም ነው እየወረደ ያለው። ራሳችሁን ጠብቁ። አጉል ፎቶ አትላላኩ። ይበቃዋል። ፊቱን ካየሽ ፊታን ካየ ይበቃል። በቃ አለቀ። ትደርስበታለህ። ሌላው በእጮኝነት ላይ ምንድን ነው ይሄን ያክል ጉድ? ምን ልታይ ነው? ምን ልትደረግ ነው እንደዚህ የምታደርገው? መረገም እኮ ነው በእውነት። እንዳይተውሽ ብለሽ ነው። ሁሉን ነገር እኮ እንኳን ፎቶ አይደለም በአካልም እኮ ራስሽን እኮ ንጽህናሽ ሰተሽ እኮ ትቶሻል። ዋስትና መስሎሽ ከሆነ ማለት ነው፣ መያዣ መስሎሽ ከሆነ እሱ እንዳይርቅም ብለሽ ንጽህናሽንም ሰተሽ ትቶሽ እኮ ሄዷል። ምን ውሸት ነው እንዴ?
ከፎቶም እኮ አልፋችሁ እኮ ንጽህናም እኮ ሰታችሁም እኮ ዋስትና አልሆነም። እንኳን ፎቶ ማለት ነው። ከእግዚአብሔርም ተጣልተን ያንን እጮኛችንም ሳናገኝ ሰው ቤት ሁለት ኪሳራ እንዴት ይከስራል? ሁለት ኪሳራ። ከእግዚአብሔርም አይደለንም እኮ ዘሙተናል፣ ኃጢአት ሰርተናል። ከጋብቻ በፊት ነው ወይሽ ዘሙተንም ከእግዚአብሔር ተጣልተን ያን ሰውዬንም አላገኘንም። እንዴት ሰው ሁለት ኪሳራ ይከስራል? ራሳችሁን ጠብቁ። ስፔሻሊ ዲያቆናት ንጽህናችሁን ጠብቁ። ዲያቆን ማግባት ያለበት በተክሊል ነው። ግድ ነው፣ መብት አይደለም፣ ግድ ነው። ምዕመን ሁለት ምርጫ አለው። ወይ በተክሊል ያገባል ወይ በቁርባን ያገባል። ዲያቆን በቁርባን ከገባ ድቁና ይፈርሳል። እዚህ በጥንቃቄ በቃ የምትቀርቧቸውን ሰዎች የምታገኟቸውን ሰዎች በጥንቃቄ ቅረቡ፣ በጥንቃቄ ቅረቧቸው። እንገናኝ፣ እንብላ፣ እንጠጣ፣ መጠነ ልክ ይኑረው። ከማ ጋር የት እንደምናመሽ እንወቅ። ተረፈ ጓደኛዬ ናት፣ እቀርባታለሁ፣ ምናምን ቀረቤት አለን፣ እንግባባለን። እንደዚህ ሆናለሁ፣ እንደዚህ ሆናለሁ፣ ችግር የለም፣ አምናታለሁ፣ አምንሻለሁ ምናምን። አብረን ቁልቢ እንሂድ ብያት ነው። አብረን ሐዋሳ ገብርኤል እንምጣ ብዬ ነው። ለሸንኮራ ዮሐንስ ሄደን ነው። ጻድቃኔ ማርያም ሄደን ነው። ሲመለሱ የት ናቸው? ቤርጎ። ሰሙ ማን ነው? የቅዱሳን ክብረ በዓላት ምን